በዚህ ጊዜ በጣም ለመስበክም ለማስተማርም ጭንቅ የሆነው ኢየሱስን ተከተል ህይወት አሪፍ ይሆናል ነው ትምህርቱ። ብዙ ጊዜ እዚህ መድረክ ላይ እንደነገርኳችሁ የሌለ ስም አሸክሞታል ትምህርቱን ራሱ አይገባውም ያስም they call it የባለጠግነት ወንጌል prosperity gospel no ስሙና ተግባሩ አይገናኝም። ስሙና ተግባሩ ፈጽሞ አይገናኝም። የባለጠግነት ትርጓሜያችንን መለወጥ አለብን። ባለጠግነት ጨርቅና መኪና አይደለም። ባለጠግነት ጫማና ሹመት አይደለም። ባለጠግነት የህይወት ሳክሰስ አይደለም። ባለጠግነት አይደለም። ይሄ ያላቸው ብዙ ድሆች የሞሉባት ዓለም ናት ይቻላል። እግዚአብሔር ሲያይ የሚያለቅስላቸው ድሆች፣ ወርቅ እየነዱ ግን ድሆች። እዚህ ቤተክርስቲያን ዓለማዊ ስለሆነች እኮ ነው። ዴፊኒሽናችን ሁሉ ዓለማዊ ነው። ባለጠጋ ማን ነው ስትለው መኪናው እንትን የሆነ እግዚአብሔር እያለቀሰለት ይሆናል ድሃ ነው ብሎ። ባለጠግነትና ድህነት በማቴሪያል አይለካም። ይኑራችሁ ግን አይለካም። ሰውን ድሃ የሚያደርገውም ባለጠጋ የሚያደርገውም ሀብትና ንብረት አይደለም። በጣም ብዙ ሀብት አከማችተህ ድሃ ሊልህ ይችላል እግዚአብሔር። እንደ ሎዶቅያ ክርስቲያኖች በጣም ምንም የሌላቸውን ምስኪኖችን እኛ ድሆች የምንላቸውን ባለጠጎች ናቸው። ባለጠግነትና ድህነት የሚለካው በማቴሪያል ስላልሆነ በጣም ብዙ ሰው አሁን ብዙ ሰባኪያንም ባለጠጋ የብልጥግና ወንጌል የምትሉ ታዲያ የድህነት ልስበት ይላሉ። ታዲያ ድሃ እንሁን ይላሉ። እኛ መቼ ድሃ እንሁን አለን? ይሲ የብልጥግና ወንጌል ተቃራኒው ድህነት አይደለም፣ ኢየሱስ ነው ተቃራኒ። ኢየሱስ ነው እየለውም ኢየሱስን እንያዝ ነው። ኢየሱስን የያዘ ባለጠጋ ነው። ዴፊኒሽናችን እሱ ኢየሱስ ራሱ ወርቅ ነው። ኢየሱስ ራሱ ብር ነው። ኢየሱስ ራሱ ኤቭሪቲንግ ነው። ኢየሱስ ራሱ እሱ ባለጠግነት ነው። እሱ አደ ፐርሰን እሱን ይዘኸው በቃ ይኑር አይኑር አንተ ባለጠጋ ነህ። ዴፊኒሽኑ ሌሎች የባለጠግነት መለኪያዎችን ሊያስጥል ይችላል። ሰው ኢየሱስን ሲቀበል ዋርኒንግ ሊሰጠው ይገባል። ለምን? አንዳንድ ኮልኮሌ ነገሮችን ሊያሳጣ ይችላል። ጨካኝ ነው የሚከተለው ኢየሱስ።